ማለት አምጪው 150 ከገባ እኮ ቆይ 150 አዎ 150 እሺ በእናትህ ክላስ እየረፈደብኝ ስለሆነ ነው ወይስ መለስ ፈልጌ ልስጥህ እንደዚህ ብሎ ነገር የለም ከሌለሽ ይልኝ ሁሉም በነፃ እየገባ ሞዲ ሲቅንጡ ጥቃሙን በጣም ነው የሚያሳዝን ክብሯ ሳይደፈር ሳይገናኝ በቤት በሰፈር ሰውነት መለስ ካገኘን ኢትዮጵያ ግን እንደዚህ እየሆነች እስከ መቼ ነው? እስከ መቼ ነው እንደዚህ የምትሆነው? በትንሹም በትልቁም ጨመረ እየተባለ ቆይ እስከ መቼ ነው? ግራ የሚገባኝ ነገር ኧረ በስመ አብ እንዴት ነው? እንዴት ይችሎ ነው ሰው የሚኖረው? መቼ ነው ኑሮ የሚቀንሰው? ጨመረ የሚባል ነገር ብቻ ሆኖ ቀራ እኮ ሰው። ኧረ በስመ አብ ከባድ ነው።